በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ ዳዊት መዝሙር 1 በክፉዎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ በዋዘኞችም ወንበር ያልተቀመጠ እርሱ የተመሰገነ ነው። በእግዚአብሔር ሕግ ደስ ይለዋል፣ ሕጉም በቀንና በሌሊት ያስባል። እርሱም በፈሳሽ ውኃ ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል። ክፉዎችን ግን እንዲህ አይደሉም፣ ንፋስ ጠርጎ እንደሚወስደው ትቢያ ናቸው እንጂ። ስለዚህ ክፉዎች ከጽኑ ፍርድ አይድኑም፣ ኃጢአተኞችም በጻድቃን ማህበር መካከል አይቆሙም። እግዚአብሔር የጻድቃን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች። መዝሙር 2 አሕዛብ ለምን ያጉረመርማሉ? ሰዎችስ ለምን ከንቱን ይናገራሉ? የምድር ነገሥታት ተነሱ፣ አለቃዎችን በእግዚአብሔር በመሲሑ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውንም ከእኛ ቆርጠን እንጣል። በሰማይ የሚኖር እርሱ እግዚአብሔር ግን ይስቅባቸዋል፣ ይሳለቅባቸውማል። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን በተቀደሰው ተራራዬ በጽዮን ላይ ንጉሴን ሾምኩ። ትእዛዙንም እናገራለሁ። እግዚአብሔር አንተ ልጄ ነህ፣ እኔ ዛሬ ወለድኩህ። ለምነኝ፣ አሕዛብን ለርስትህ፣ የምድርንም ዳርቻ ለግዛትህ እሰጥሃለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪም ዕቃ ትቀጠቅጣቸዋለህ አለኝ። አሁንም እናንተ ነገሥታት ልብ አድርጉ፣ የምድር ፈራጆችም ሁሉ ተጠንቀቁ። ለእግዚአብሔር በፍርሃት ተገዙ፣ ለእርሱም በመገዛታችሁ ደስ ይበላችሁ። ጌታ እንዳይቆጣ ትእዛዙን ጠብቁ፣ እናንተም በመንገድ እንዳትጠፉ ምክሩን ተቀበሉ። ቁጣው ፈጥና ትነዳለችና በእርሱ የታመኑ ሁሉ የተመሰገኑ ናቸው። መዝሙር 3 አቤቱ የሚያስጨንቁኝ ምንኛ በዙ! በእኔስ ላይ የተነሱት እንዴት በረከቱ! ብዙ ሰዎች ነፍሴን አምላክሽ አያድንሽ አሏት። አቤቱ አንተ ግን መጠጊያዬ ነህ፣ ክብሬና ራሴን ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር ጮኽሁ፣ እርሱም ከተቀደሰው ተራራው ይሰማኛል። እኔ ተኛሁ አንቀላፋሁም፣ እግዚአብሔር ደግፎኛልና ነቃሁ። ከሚከቡኝ የአሕዛብ ብዛት የተነሳ አልፈራም። አቤቱ አምላኬ ሆይ ተነስ አድነኝም። አንተ የጠላቶችን መንጋጋ መትተሃልና የክፉዎችንም ጥርስ ሰብረሃልና። ማዳን የእግዚአብሔር ነው፣ በረከትም በሕዝቡ ላይ ነው። መዝሙር 4 የእውነት አምላክ እርሱ በጠራሁት ጊዜ መለሰልኝ፣ በጭንቀቴም ጊዜ ደረሰልኝ። አቤቱ ይቅር በለኝ፣ ጸሎቴንም ስማ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱን ነገር ስለምን ትወዳላችሁ? ሐሰትንስ ለምን ትናገራላችሁ? እግዚአብሔር በጻድቁ እንደተገለጠ እወቁ። እግዚአብሔር ወደ እርሱ በጠራሁት ጊዜ ይሰማኛል። ተቆጡ፣ ነገር ግን ሰውን አትበድሉ። በምኝታችሁም ሳላችሁ በልባችሁ አስቡ፣ በማስተዋልም ሁኑ። የጻድቅን መሥዋዕት ሰው በእግዚአብሔር ታመኑ። በጎውን ነገር ማን ያሳየናል የሚሉ ብዙ ናቸው። አቤቱ የፊትህ ብርሃን በላያቸው በራ፣ በልባቸውም ውስጥ ደስታን ጨመር። ከስንዴ ፍሬና ከወይን ዘለላ ከዘይትም ይልቅ በዛ። በሰላም እተኛለሁ አንቀላፋማለሁ፣ አቤቱ አንተ ብቻ በእምነት አሳድገኸኛልና። መዝሙር 5 አቤቱ ቃሌን አድምጥ፣ ጩኸቴንም አስተውል፣ የልመናዬን ቃል ስማ። ንጉሴና አምላኬ ሆይ አቤቱ ወደ አንተ ጸልያለሁና፣ በማለዳም ድምፄን ትሰማለህ። በማለዳ በፊትህ እቆማለሁ እጠብቅህማለሁ። አንተ በደልን የማትወድ አምላክ ነህና። ተንኮለኞች ከአንተ ጋር አያድሩም፣ አመፀኞችም በፊትህ አይኖሩም። ክፉ አድራጊዎች ሁሉ ጠላህ፣ ሐሰትን የሚናገሩትን ታጠፋቸዋለህ። ነፍሰ ገዳዮችና ወንበዴዎችን ሰው እግዚአብሔር ይጸየፋል። እኔ ግን በምሕረትህ ብዛት ወደ ቤትህ እገባለሁ። አንተን በመፍራት በቅድስና መቅደስህ እሰግዳለሁ። አቤቱ ስለ ጠላቶቼ በጽድቅህ ምራኝ፣ መንገዴን በፊትህ አቅና። በአፋቸው እውነት የለምና ልባቸውም ከንቱ ነው፣ ጉሮሯቸውም የተከፈተ መቃብር ነው። በአንደበታቸው ይሸነግላሉ። አቤቱ ፍረድባቸው፣ በክፉ ምክራቸው ይውደቁ። ስለ ክፋታቸውም ብዛት አሳዳቸው። እነርሱ አምፀውብሃልና፣ በአንተ የሚታመኑ ሁሉ ግን ለዘላለሙ ደስ ይበላቸው። እርሱንም ትጠብቃለህና፣ ስምህንም የሚወዱ ሁሉ በአንተ ይመካሉ። አንተ ጽድቁን ትባርከዋለህና፣ አቤቱ እንደ ጋሻ በሞገስ ከለልኸኝ። መዝሙር 6
አቤቱ በቁጣ አትቅጸፈኝ፣ በመዓትህም አትገስጸኝ። ድውይ ነኝና አቤቱ ማረኝ፣ አጥንቶቼ ታውከዋልና ፈውሰኝ። ነፍሴም እጅግ ታወከች። አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት፣ ስለ ቸርነትህም አድነኝ። በሞት የሚያስብህ የለምና በሲኦልም የሚያመሰግንህ ማን ነው? ከጭንቀቴ የተነሳ ደክሜያለሁ። ሌሊቱን ሁሉ በእንባዬ አልጋዬን አጥባለሁ፣ መኝታዬንም አርሳለሁ። ዓይኔ ከመሪር እንባ የተነሳ ታወከች። በጠላቶቼ ዘንድ እንዳረጀሁ ተቆጠርኩ። አመፃን የምታደርጉ ሁሉ ከእኔ ራቁ። እግዚአብሔር የልቅሶዬን ቃል ሰምቷልና፣ እግዚአብሔር ልመናዬን ሰማ። እግዚአብሔር ጸሎቴን ተቀበለ። ጠላቶቼ ሁሉ ይፈሩ፣ እጅግ የሚጎስቁሉ፣ አፍረውና ተዋርደው ወደ ኋላቸው ይመለሱ። መዝሙር 7 አቤቱ አምላኬ በአንተ ታመንኩ፣ ከሚያሳድዱኝ ሁሉ አድነኝ አውጣኝም። የሚያድንና የሚታደግ ሳይኖር ነፍሴን እንደ አንበሳ ነጥቀው እንዳይሰብሯት። አቤቱ አምላኬ እንዲህስ ካደረግኩ፣ አመፃም በእጄ ቢኖር፣ ክፉ ላደረጉብኝ ክፉ መልሼላቸው ብሆን፣ ጠላቴንም በከንቱ ገፍቼ ብሆን፣ ጠላት ነፍሴን ይከታተላት ፈልጎም ያገኛት፣ ሕይወቴንም በምድር ላይ ይርገጣት፣ ክብሬንም በትቢያ ላይ ያዋርዳት። አቤቱ በመዓትህ ተነስ፣ በጠላቶችም ላይ በቁጣ ተነስባቸው። አቤቱ አምላኬ ባዘዝከው ትእዛዝ ንቃ። የአሕዛብም ጉባኤ ይከብሃል፣ በእነርሱም ላይ ወደ ከፍታ ተመለስ። እግዚአብሔር በአሕዛብ ይፈርዳል። አቤቱ እንደ ጽድቅህ ፍረድልኝ፣ እንደ የዋህነቴም ይሁንልኝ። የኃጥአን ክፋት ይጥፋ፣ ጽድቅን ግን አቅና። እግዚአብሔር ልብንና ኩላሊትን ይመረምራል፣ ልበቀኖችን የሚያድናቸው። እግዚአብሔር የጽድቅ ጋሻዬ ነው። እግዚአብሔር እውነተኛ ዳኛ ነው፣ ኃይለኛም ታጋሽም ነው። ሁልጊዜም አይቆጣም። ባትመለሱ ግን ሰይፍን ይመዛል፣ ቀስቱንም አነጣጠረ አዘጋጀ። የሞት መሳሪያዎችንም አዘጋጀበት፣ ፍላጻዎችም የሚያቃጥሉ አደረገ። እነሆ አመፀኛ በአመፃው ተጨነቀ፣ ጉዳትንም ጸነሰ፣ ኃጢአትንም ወለደ። ጉድጓድን ማሰ፣ ቆፈረ፣ ባዘጋጀውም ጉድጓድ ይወድቃል። ጥፋቱ በራሱ ይመላለሳል፣ አመፃውን በአናቱ ላይ ትወርዳለች። እግዚአብሔር እንደ ጽድቁ መጠን አመሰግነዋለሁ፣ ለልዑል እግዚአብሔርም ስም እዘምራለሁ። የቅዱስ ዳዊት መዝሙር 8 አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። ምስጋና ከሰማዮች በላይ ከፍ ከፍ ብሏልና፣ ጠላትን ለማሳፈር ቂመኛን ግፈኛንም ለማጥፋት ከሕፃናት ከሚጠቡ ልጆች አፍ ምስጋናን አዘጋጀ። የእጆችህ ሥራ ሰማዮችን እመለከታለሁ፣ ጨረቃንና ከዋክብትንም አንተ ፈጠርካቸው። ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት ይልቅ ጥቂት አሳንሰኸው፣ የክብርና የምስጋና ዘውድ አቀናጀኸው። በእጆችህም ሥራ ሁሉ ላይ ሾምከው፣ ሁሉን ከእግሮቹ በታች አስገዛህለት። በጎችንም ላሞችንም ሁሉ ደግሞም የምድር በዳውን እንስሶች፣ የሰማይንም ወፎች፣ የባህርን ማሶች፣ በባህር ላይ የሚሄደውንም ሁሉ። አቤቱ ጌታችን ሆይ ስምህ በምድር ሁሉ ላይ እጅግ ተመሰገነ። መዝሙር 9 አቤቱ በፍጹም ልቤ አመሰግንሃለሁ፣ ተአምራትህንም ሁሉ እናገራለሁ። በአንተ ደስ ይለኛል፣ ሐሴትንም አደርጋለሁ። ልዑል ሆይ ለስምህ እዘምራለሁ። ጠላቶቼ ወደ ኋላ በተመለሱ ጊዜ ይሰናከላሉ፣ ከፊትህም ይጠፋሉ። ፍርዴን ፈርደህልኛልና በቀሌንም ተወጥተህልኛልና። ጽድቅን እየፈረድክ በዙፋንህ ላይ ተቀመጥክ። አሕዛብን ገሰጽክ፣ ዝንጎዎችንም አጠፋህ፣ ስማቸውንም ለዘላለም ደመሰስክ። ጠላቶቼ ለዘላለም በጦር ጠፉ፣ ከተሞቻቸውም አፈረስክ። መታሰቢያቸውን በአንድነት ጠፋ። እግዚአብሔር ግን ለዘላለም ይኖራል። ለመፍረድም ዙፋኑን አዘጋጀ። እርሱም ዓለምን በጽድቅ ይፈርዳል፣ አሕዛብን በትክክል ይዳኛቸዋል። እግዚአብሔር ለድሆች መጠጊያ ሆናቸው፣ እርሱም በመከራቸው ጊዜ ረዳታቸው ነውና። ስምህን የሚያውቁ ሁሉ በአንተ ይታመናሉ። አቤቱ የሚሹህን አትተዋቸውምና። በጽዮን ለሚኖር ለእግዚአብሔር ዘምሩ፣ በአሕዛብም መካከል ሥራውን ንገሩ። ደማቸውን ይመረምር ዘንድ እርሱ አስቧልና፣ የድሆችንም ጩኸት አልረሳምና። አቤቱ ዘንልኝ፣ ጠላቶቼም የሚመጡብኝን መከራ እይልኝ።
ከሞት አፋፍ የምትመልሰኝ የአንተን ምስጋናን ሁሉ እናገር ዘንድ በጽዮን ልጆች በደጅዋ በማዳንህ ደስ ይለኛል። አሕዛብ በቆፈሩት ጉድጓድ ወደቁ፣ በዚያኑም በሸሸጓት ወጥመድ እግራቸው ተጠመደች። እግዚአብሔር እውነት በመፍረድ የታወቀ ነው። ኃጢአተኛ ራሱ ባጠመደው ወጥመድ ተጠመደ። ኃጢአተኞች ወደ ሲኦል ይወርዳሉ፣ እግዚአብሔር የሚረሱ አሕዛብም ሁሉ። ድሃ ግን ለዘላለም አይረሳም፣ የችግረኞችንም ተስፋቸው ለዘላለም አይጠፋም። አቤቱ ተነስ፣ ጠላትም አይበርታ፣ አሕዛብም በፊትህ ይፈርድባቸው። አቤቱ ፍርሃትን በላያቸው ጫንባቸው፣ አሕዛብም ሰብአዊ ፍጥሮች እንደሆኑ ይወቁ። አቤቱ ለምን ርቀህ ቆምክ? በመከራስ ጊዜ ለምን ትሰወራለህ? በኃጢአተኛ ትዕቢት ድሃ ይናደዳል፣ ባሰቡት ተንኮላቸው ተጠመዱ። ኃጢአተኛ በነፍሱ ፈቃድ ይወሰዳል፣ አመፀኛም ሊመሰገን ይወዳልና። ኃጢአተኛ እግዚአብሔርን አስቀየመው፣ እንደ ቁጣውም ብዛት ግን አይመረምረውም። በእርሱ ዘንድ እግዚአብሔር እንደሌለ ያስባል። መንገዱ ሁሉ የረከሰ ነው፣ ጠላቶቹንም ሁሉ ስለሚገዛቸው። ፍርድህ በፊቱ ቀላል ይመስለዋል፣ በልቡ ለልጅ ልጅ አልታወክም፣ ክፉም አያገኘኝም ይላል። አፉ መርገምን ሽንገላንና ተንኮልን የተመላ ነው። በአንደበቱ ጉዳትን መከራን ይጠራል። ንጹሐንን በስውር ይገድል ዘንድ በመንደሮቻቸው መካከል መሸመቂያ ያዘጋጃል። ዓይኖቹም ወደ ድሃ ይመለከታሉ። እንደ አንበሳ በጫካ ውስጥ በስውር ተሸምቆ ድሃውን ለመንጠቅ ያደባል። ድሃውን ይነጥቀዋል፣ በአሽከላውም ይጎትተዋል። ድሃውም ይጎነበሳል ይጎብጣልም፣ በኃያላኑም እጅ ይወድቃል። በልቡም እግዚአብሔር ረስቶኛል፣ ፈጽሞም እንዳያየኝ ፊቱን አዙሯል ይላል። አቤቱ አምላክ ሆይ ተነስ፣ ክንድህንም ከፍ ከፍ ትበል፣ ድሆችንም አትርሳ። ኃጢአተኛ ስለምን እግዚአብሔርን አስቆጣው? በልቡ አይመረምረኝም ይላልና። በእጅ ብድራቱን ለመክፈል እንሆ አየኸው። አንተ ክፋትንና ቁጣን ትመለከታለህና ድሃ እምነቱን በአንተ ላይ ይጥላል። ለድሃ አደግም ረዳቱ አንተ ነህ። አንዳችም ነገር ሳይቀር የኃጢአተኛና የክፉ ክንድ ሰበረ፣ የኃጢአቱንም ብድራቱን ከፈለ። እግዚአብሔር ለዘላለም ይነግሣል፣ አሕዛብም ከምድሩ ይጠፋሉ። እግዚአብሔር የድሆችን ቃል ሰማ፣ ጆሮውም የልባቸውን ሐሳብ አደመጠች። ፍርዱ ለድሃ አደግና ለችግረኛ ይደረግ ዘንድ ሰዎች በምድር ላይ አፋቸውን ከፍ ከፍ ማድረግ እንዳይደግሙ። መዝሙር 10 በእግዚአብሔር ስለታመንሁ ነፍሴ እንደ ወፍ ወደ ተራራዎች ተቅበዝበዢ እንዴት ትሏታላችሁ? ልበ ቀኖች በስውር ይነድፉ ዘንድ ኃጢአተኞች እንሆ ቀስታቸውን አነጣጥረዋልና ፍላጻዎችን በአውታር አዘጋጅተዋልና። አንተ የሰራኸውን እንሆ እነርሱ አፍርሰዋልና። ጻድቅ ግን ምን አደረገ? እግዚአብሔር በተቀደሰው መቅደሱ ነው። የእግዚአብሔር ዙፋን በሰማይ ነው። ዓይኖቹም ወደ ድሃ ይመለከታሉ፣ ቅንድቦቹም የሰውን ልጆች ይመረምራሉ። እግዚአብሔር ጻድቅንና ኃጥአንን ይመረምራል። አመፃን የወደዳት ግን ነፍሱን ጠልቷል። የወጥመድ ዝናብን በኃጥአን ላይ ያዘንባል። እሳትና ዲን በአውሎ ነፋስም የጸዋው ዕድል ፈንታ ነው። እግዚአብሔር ጻድቅ ነውና ጻድቅንም ይወዳል፣ ቅንነትም ፊቱን ታየዋለች። አሜን። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ለዓለመ ዓለም አሜን። የቅዱስ ዳዊት ረድኤት በረከት አይለየን። አሜን።